ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ። ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ማን ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ ማለት we are the gunners ነው ንግሪን ጠቢ ሪስ ጄምስ ፓልመር ካይሴዶ ዲላፕስ በሌሉበት ማለት ነው በሌሉበት አስቡት። ኤምሬትስ ላይ ደግሞ እንቀበላችኋለን። እነሱ በሌሉበት እንደዚህ መጫወት ከቻለን እንገናኛለን። በቃ በቋሚ ስንገባ እግዚአብሔርን እንችላለን። በቃ ትልቁን አርሰናልን አይታችኋል እንግዲህ እንዴት እንደተጫወተን። እግዚአብሔርን እኔ በጣም ነው ደስ ያለኝ። በቃ ሽንፈት አልመሰለኝም ሁላ። ቤንቾቻችን በቃ እግዚአብሔርን ብቃታቸውን ነው ያሳዩት። አርሰናል ላይ ወንድ የሆነ አሰልጣኝ ነው ያለን። በቃ አርሰናልን ንቆት ነው የገባው ሲጀመር ወንዳው እንዳሰልጣኝ ነው ያለና አራኔ ክለብ ይበስማም ጀማው እነዚህ ቶተንሃም ቼልሲ ምናምን ባሉት እነዚህ ቅራቅንቦ የለንደን ደርቢ ነው የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደሞ አይመራቸውም። ጭራሽ ምንም አይነት ራይ ያሳያቸው። ቶተንሃም ወዳቂ ልካስከው ተወስቷል። ዝም ብላ ብታስቆለት የአርሰናል ደርቢ ነን የምትላት ቼልሲ ሚያውናት ብቻ አርሰናል እጅላት ይደቁ ቀጥቀጥ አርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት። በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ እርሚልክን ማፈተው በቃ እርሚልክን ማፈተው የሚገርም ሴት ፒስ አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል አሁን አላለቀም ጨዋታው ነው። ኤምሬትስ ላይ ይሄን ይገባል። ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ ነው። በለንደን ደርቢ እንግዲህ አርሰናል ቸልሲን 3-2 ማሸነፍ ይችላል። በቸልሲ ሜዳ ነበር። ለገለልተኛ ደጋፊ ራሱ አሪፍ ጨዋታ ነበር። እንኳንም አየነው የሚያስብል ጨዋታ ነው። በተለይ ከረፍት በኋላ አሪፍ የማጥቃቶች ነበሩት። ይሄንኛው ሲሞክር ይሄንኛው አሪፍ ነበርና አርቴታም ይሄ ዋንጫ በጣም እንደሚያስፈልገው ታላችሁ ይዞት የገባው አስተላልፍ ስሬስ ነበር። ያው ካራባው ትልቅ ዋንጫ ሆኖ እኮ አይደለም ግን ልጆቹ ዋንጫ ማንሳት እንችላለን ብለው እንዲያስቡ ይሄ ለሜንታሊቲ ይጠቅማቸዋል። ሌላው ትላልቅ ዋንጫዎች ስላሉ ለነዛ መነሳሻ ይሆናልና ከሊጎቹ ዋንጫ በፊት ስለሆነ ደግሞ ውድድሩ ያለው ለዛ በጣም ትልቅ ግብአት ይሆናቸውና አስተላልፉን ስታዩት በጣም እንደሚያስፈልገው ታላችሁና እንጂ ካራባው ትልቅ ሆኖ አይደለም አርሰናል የሚጠብቅበት ከዚህ በላይ ነው። አሁን በዛ ዓመት ሻምፒዮንስ ሊግ እና ፕሪሚየር ሊግ ናቸውና ግን ለዛ ደግሞ መዳረሻ ልጆቹ እንችላለን የሚል ስሜት በውስጣቸው እንዲያደር ለዛ ግብአት ይሆናልና ተብሎ ታስቦ ይመስለኛል። ግን ቸልሲም አሪፍ ነበር ብዬ አስባለሁ። ይዞት አሁን እንደውም ቸልሲ ይዞት ከገባው አስተላልፍ አንፃር አርሰናል ከዚህ የበለጠ ኳስ ቁጥጥር አሁን አርሰናል ኳሱን ሳይሆን ጨዋታውን ተቆጣጥሮታል ብዬ ነው የማስበውና እነዚህ ልጆቹ ይዞት ከገባው አስተላልፍ አሪፍ ፐርፎርማንስ ነው ያሳዩት። የመልስ ጨዋታ አለ በርግጥ ግን አርሰናል አሁንም ድል ማድረጉን ቀጥሏል። ለማንኛውም ጨዋታው በጣም አሪፍ ነበር። እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽ ኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ ይሄንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ ያወጡ። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ
ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው። ቋሚ 11ዱን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም። የቼልሲን አሰልጣኝ ጥሩልኝ። ሮዚና እንዴት ነው? ብዙ የሚለፈልፍ ሰው አይመቸኝም በነገራችን ላይ። በጣም በቃ ሮዛ ለፈለፈች እንደመጣች ገና ቆንጆ ነኝ አለ። ቁንጅናዋን መጀመሪያ ማሳየት እኮ ነው። ኮንግራ ያርሰናል ደጋፊ ይላል። ወንብሌ ላይ እንገናኝ። ማንቸስተር ሲቲ ፈላው ይሰጥሻል። አንቺም ጠብቂ። ቀን ነግሬያችሁ ነበረ። የቼልሲ ደጋፊ አትፎክር፣ ዝም ብለህ አትፎክር፣ ሜዳሽ ሜዳዬ ነው አትፎክር ብዬሽ ነበር። ተሰጠሽ በአግባቡ። ወንብሌ ላይ ፈላው ጠብቀኝ፣ መጣሁልህ። እንዴት ነው አውሬውን እንዴት አያችሁት? በደንብ እናወራበታለን በኋላ። አሁን ስራ ላይ ነኝ፣ መረበሽ አልፈልግም። ግባና አውጣው። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ሳሳት ሁለቴ ያገባብናል። ቅስሜን የሰበረው ይኸውላችሁ፣ ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀጥበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል። እንዴ ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻንጥ ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው። እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቾን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር ሁለት ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሶ እንዴት ሁለቱ ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? አንድ ጎል አንድ አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር። ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል። ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆን ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤሚሬትስ ላይ ሄደው ሁለት ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ የሴት ፒሱ ንጉስ የሚኬል አርቴታው አርሰናል ከሜዳ ውጪ በመጓዝ በእንግሊዝ ካራቦ ካፕ ግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን በመግጠም እንግዲህ 3-2 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደተለመደው የመጀመሪያውን ጎል ማስቆጠር የቻሉት ከሴት ፒስ ነበረ። ቤን ዋይት እንግዲህ ድል የተሰጠው ተጫዋች ከሴት ፒስ ጎሉን ማስቆጠር የቻለ ተጫዋች ነበረ። ከዛ በኋላ በድጋሚ ቪክተር ዮኬሬሽ አጥቂው እንግዲህ ከረጅም ጊዜ በኋላ ጎል በማስቆጠር መድፈኞቹ 2-0 ቀዳሚ ማድረግ ችሎ ነበረ። ተቀይሮ
ተቀይሮ የገባው ጋርናቾ 57ኛው ደቂቃ ላይ 2-1 በማድረግ ቼልሲን ወደ ጨዋታው መመለስ ችሎ ነበረ። ነገር ግን በድጋሚ መድፈኞቹ አርሰናሎች በዙቢሜንዲ አማካኝነት 71ኛው ደቂቃ ላይ አስደናቂ ጎል በማስቆጠር ጨዋታውን 3-1 ማድረግ ቻሉ። በድጋሚ ቼልሲዎች ተቀይሮ በገባው ጋርናቾ አማካኝነት 83ኛው ደቂቃ ላይ ጨዋታውን 3-2 ማድረግ ችለው በዛው ጨዋታው ተጠናቋል ማለት ነው። ያው ጨዋታውን ኦቨርኦል ከተመለከትነው በሙከራ ረገድ መድፈኞቹ አርሰናሎች የተሻሉ ነበሩ ማለት ይቻላል። ቼልሲ በሜዳው ስታንፎርድ ብሪጅ መጠቀም የነበረበትን አድቫንቴጅ አልተጠቀመም። እርግጥ እንደነ ሞይሲስ ካይሴዶ፣ ሪስ ጄምስ፣ ኮል ፓልመር የመሳሰሉ ወሳኝ ተጫዋቾችን በዚህ ጨዋታ ላይ መጠቀም አልቻለም ነበረ። ነገር ግን ያም ቢሆን በሜዳው ማግኘት የነበረበትን አድቫንቴጅ መጠቀም አልቻለም። ያ ማለትም እንግዲህ ለመድፈኞቹ አርሰናሎች የመልሱን ጨዋታ ይበልጥ የሚያቀል ይመስለኛል። በሜዳቸው ኤሚሬትስ ይህንን የግማሽ ፍጻሜ የሁለተኛ ዙር ጨዋታ እንግዲህ በውጤት አድቫንቴጅ የሚጀምሩ ይሆናል ማለት ነው። ማንቸስተር ሲቲ እንዲሁም ደግሞ መድፈኞቹ አርሰናሎች ከሜዳቸው ውጪ በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ጥሩ የሚባል ውጤት ይዘው እንግዲህ ወደ ሜዳቸው እንደተመለሱ የተመለከትን እንገኛለን። ለፍጻሜም አንድ እግራቸውን ማሳለፍ እንደቻሉ የተመለከትን ነው። ለማንኛውም ቪክተር ዮኬሬሽ በዚህ ጨዋታ ላይ አንድ ጎል እንዲሁም ደግሞ አንድ አሲስት ማስመዝገብ ችሎ ነበር። ያው ለሞራሉ በደንብ ይረዷል ብዬ አስባለሁ። አጥቂ ከጎሎች ከአሲስቶች የሚልክ ከሆነ ሞራሉ እየወረደ ይመጣል። ነገር ግን ቪክተር ዮኬሬሽ በዚህ ጨዋታ ላይ ጎልና አሲስት ማድረጉ ለስሜቱ በደንብ ጠቃሚ ነው ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ መምጫ ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ዘንድሮ ዋንጫውን መብላት እንበላለን ግን ሳትጨነቁ በፍጹም አትበሏትም ብለው በቃ ገግመውብናል የአርሰናል ተጫዋቾች እና አሰልጣኙ ማለት ነው እንጂ በቃ ቀደም ብለን መጨረስ የምንችለው ጨዋታ ነበር። ለማንኛውም ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር ዛሬ አሪፍ ያየናቸው ነገሮች ጥሩ ነገሩ በቃ ጥሩ ቲም ነው ያለው። ግን ቆይ ቅሬታ ልጀምር። አንደኛ ኬፓ ለምን ቤንች እንደሆነ ያሳየበት ጨዋታ ይመስለኛል እና ራያ ምን ያህል ኳሊቲ እንዳለው ያየንበት ጨዋታ ይመስለኛል። ሁለተኛ ማግባቱ ጥሩ ነው ዮኬሬሽ ምናምን፣ ነገር ግን አሁንም በቃ ቦታ አያያዝ ላይ ምናምን በጣም ይቀረዋል። ኦር መናበብ ላይ ይቀራቸዋል። አርቴታ ቀያሪዎቹ ልክ ናቸው ብዬ አላስብም። በተለይ ቀደም ብሎ መቀየር የነበረበትን ጨዋታ አዘግይቶታል። ከዛ ደግሞ ኦዴጋርድ ሲወጣ ሜሪኖ ከሚገባ ወይ ኤዜ፣ ራይስ ሲወጣ ሃቨርትስ ከሚገባ ዮኬሬሽን በሃቨርትስ ቀይሮ ከዛ ኖርጋርድን ማስገባት ይችል ነበር ምናምን፣ ማዱኬን ማስገባት ይችል ነበር። ታውቃላችሁ ብስጭት እንዳለበት ምናምን ስታንፎርድ ብሪጅ ላይ ጥሩ ፐርፎርም ማድረግ የሚችልበት ነበር። ሳካ 90 ደቂቃውን መጨረሻ ይሄ ሁሉ ሆኖ ግን ዋናውን አሸንፈናል። ይሄ ጨዋታ ኤምሬትስ ላይ መሄድ አልነበረበትም። ይሄ ጨዋታ ማለቅ የነበረበት ማለት ነው እዚሁ ነበር እና 4-1 ምናምን ነገር ማለቅ የነበረበት ጨዋታ ነው። በራሳችን ስህተት ነው። ጋርናቾ አሪፍ ጨዋታ ተጫውቷል እና ጥሩ ጎሎችን አስቆጥሯል። ኤኒዌይስ ይህንን ይመስል ነበረ። ደህና ደሩ፣ ይመቻችሁ። የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት። አሁን ውጪና አፍልቼ ነበር ዛሬ እንደውም ተመስገን ጋይስ። በቃ የምር እኔ ራሱ ደስ አለኝ። በቃ አውሬው አገባ። በቃ አውሬው በግድም ቢሆን አገባ። አፍልቼ ነበር ቼለው ምን ነው በስታንፎርድ ብሪጅ በአዲሱ ኮችሽ 3-2 ሜዳሽ ላይ ስትት አረ አንቺ ሴሌለ ነው። አረ በጣም ነው የሚገርመው። ከምሬን ነው ብላችሁ ግን ለጨዋታው በተለይ ሰከንድ ሃፉ እጅግ በጣም ደስ የሚል ነበር። ኮንግራ ብለናል አርሰናሎች። እጅግ በጣም ደስ የሚል ጨዋታ ነበር። ከመጀመሪያው ጎል እንግዲህ ከአርሰናል ስንነሳ ቤን ዋይት ምን አይነት ሄዲንግ ነው ባይዜ። እኔ ስለ አርሰናል ሴት ፒስ ማውራት ሰልችቶኛል። ከምሬ ነው የምላችሁ። ተከላካዩ ሁሉም ያገባል። ሳሊባ፣ ማጋሌሽ፣ ቲምበር፣ ካላፊዮሪ፣ ዛሬ ዋይት። አረ በስመ አብ የሚያምር ሄዲንግ ነበር እሱ የሚያስቆጥረው። ከዛ በመቀጠል ጆኬሬሽም እንግዲህ ጎል ማስቆጠር ችሏል። ግን ከሁሉም ጎል ያበደው ዙቢሜንዲ። ምን አይነት ጎል ነው ዙቢሜንዲ ያስቆጠረው! ቀንሶ ተመልከቱት። እጅግ በጣም የሚያምር ጎል ነበር ያስቆጠረው። በጣም የሚያምር ጎል ነበር ያስቆጠረው። በቼልሲ በኩል አሌሃንድሮ ጋርናቾን እንግዲህ አለማድነቅ አይቻልም። 2 ጎሎችን ተቀይሮ ገብቶ ዛሬ ልዩ ነበር ጋርናቾ። ዋው እጅግ በጣም ደስ የሚል እንቅስቃሴ እሱ እያስመለከተ ነበር። ያው በቼልሲ በኩል በዛሬው ጨዋታ ካሳይዶ፣ ፓልመር እንዲሁም ሪስ ጄምስ እንግዲህ አልተጠቀሙም ነበር ማለት ነው። ግን ቢሆንም ያው ቀድማችሁ ፎክራችሁ ነበር፣ ተሰጥቷቸዋል እንግዲህ ስታንፎርድ ብሪጅ ላይ ማለት ነው። ኮንግራ አርሰናል ብለናል። ይመቻችሁ። ይሄ ደግሞ አናዘር ቪዲዮ ነው። አርሰናል እንድታልፊ ነው የምፈልገው። እኔ አንቺን ለጥልጬ ነው ዋንጫው ማንሳት የምፈልገው እንጂ ቼልሲ ለጥልጬ አይደለም ዋንጫው ማንሳት የምፈልገው። ገብቶሻል? አንቺን አልፈሽ ለአንቺ ነው የምቋጥረው። ቀጣይም በሜዳሽ ነው ነገሩ። እንደምታልፊ ያልጠራጠር እቋጥርልሻለሁ። ከዛ የኛ ወረዳ ያልፈናል። ቶ የኛን እርሰው ለጥልጬሽ ማለት ነው ዋንጫውን ከፍ ማድረግ የምፈልገው። አበርድልሃለሁ ከዛ ማለት ነው። ከዚህ ካናታችሁ አልወርድም፣ አልፋታችሁም። ይዛኔ ያድርሰን ብቻ።
ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል። ሃንግ ሰርቶታል። ቼላዎች ይመቻችሁ። ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል። ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወዬ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አለ አይደል ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን። ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። አረ እንደው ምን አይነት ጉድ ነው ጀማ! አረ ምን አይነት ጉድ ነው! እሺ ቆይ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳለህ እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያላው በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምንን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ ቀጠ እድለኛ ያልሆንኩ ክለብ በመቋጠር አረ ጀሞ ምን ይሻለናል? እሺ ቼላው የገማለ ቼላው አዲሱ ቴናግሌ ማን ነው? አዲሱ የቼልሲ አሰልጣኝ ላይ ቶት በቃ ልጅ ነው። ለዛ ነው ይረጋጋል። አታስቡ። አርሴ ጨዋታው ነው 3-2 ጨርሶ ከስታንፎርድ ብሪጅ ተመልሷል። ወደ ፋይናል ደርሳል። እንግዲህ አርሴዎች እንኳን ደስ አላችሁ። ፋይናል ደርሰናል። ፋይናል ላይ ሲቲ ይመጣል ብዬ አስባለሁ። ያው 2 ጎል አድቫንቴጅ ስላለው ሲቲ ያሸንፋል ብዬ አስባለሁ። ያልፋል ብዬ አስባለሁ። አርሴም አልፏል። መቼስ ቼልሲ በሜዳችን መጥቶ ኤምሬትስ ላይ መጥቶ ኦን ታርጌት ይሞክራል ብሎ መቼስ ማይታሰብ ነው። አርሴዎች ማይታሰብ ነው። ቼልሲ እኮ ነው የሚጫወተው መራግብን ለማሟላት ነው። ጨዋታውን ጨረስ ነው በሜዳቸው ሄደን 3-2። በነገራችን ላይ አርቴታ አርሰናልን ከያዘ ጀምሮ ስታንፎርድ ብሪጅ ላይ ተሸንፎ አያውቅም። አርቴታ አርሰናል አርሴዎች አቤት የለንደን ኩራት አርሴ የለንደን ኩራት። ለንደን ዛሬም ቀይ ነች፣ ትናንትም ቀይ ነበረች፣ ወደፊትም ቀይ ሆና ትቀጥላለች። አርሴ ይችላል። ማንኛውም እንደዚህ አይነት ማሊያ የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። 15% ዲስካውንት አለላችሁ ይሄን ፕሮሞ ኮድ ሲጠቀሙ። ይመቻችሁ ሁላችሁ። ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችም በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት፣ እሷን መጠቀም። እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። እሺ ምን ልታውራ? አየኸው ይሄን አጥቂ አየኸው ወይ? ይሄንን አጥቂ አየኸው? ዝም ብለን እኮ አይደለም ማሊያው የምንለብሰው፣ ዝም ብለን አይደለም። ይሄ ልጅ የወለ ከጀርባችን ላይ ሰቅለ ነው የምንሄደው። ማንዬ ምርጡ አጥቂ ነው። ማን ታገስ ብቻ አንተ። ያተለትልልሃል የጎል ማዕት የአሲስት ማዕት ነው የምልህ። ማን የለንደኑ አቀበጥ ላይ 1 ጎል 1 አሲስት በሜዳና በደጋፊው ፊት ምን ትፈልጋለህ?
ከዚህ በላይ ማን ምን ትፈልጋለህ? ገና ይሄ ልጅ ይመለስልሃል። ሲመለስ ታዲያ ያንበረብርሃል። ታገስ ብቻ አንተ ብቻ ታግሰ ጠብቀው። ይሄ ልጅ ምን አይነት አጥቂ ነህ? ምን አይነት አጥቂ ነህ? አኩርተኸኛል ማን አኩርተኸኛል። የስንቱን አፍ መሰለ ጭጭ ያስደረክልኝ የስንቱን አፍ ዮኬሬሽ አባቴ ከሞን ከማሸነፋችን በላይ እንዴት አባቱ ደስ እንዳለኝ በሱ ጎል ማለት ነው። ማን ትችላለህ። አኩርተኸኛል ማን አሳፍረኸኛል። ቀረህም ማን ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው። አርሰናል ምን ማለት እንደሆነ አስተማርኩልህ። የሃንግማን ደጋፊ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው የምነግርህ። ምን አይነት ቲም ነው! ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው። ሜዳችን ላይ እንዳይመስል። ሜዳ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀማው ከማ እሺ። የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያደረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሻለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ ካይሴዶ ስለሌለ ፓልመር ስለሌለ ምናምን ብሎ ይደርደኝ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማን ሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሌግ ላይ ኤሚሬትስ ላይ ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ አርቴታ 8 ተከላካይ ያስገባና 0-0 ዞሮ ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሌጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈር ይገባል። አለቃሽ ነኝ። ፕሪሚየር ሊግ የለም፣ ካራቦ ካፕ የለም፣ ኤፍኤ ካፕ የለም፣ ሻምፒዮንስ ሊግ የለም። 2025-2026 የማንቸስተር ዩናይትድ ሲዝን ያለ ዋንጫ ተጠናቋል። እኔ ቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውርም ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ፣ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን
ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሌግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም። ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው?